ሰላም ጤና ይስጥልን ውድ የብሌን ሚዲያ ቤተሰቦች፣ ይህ የዕለተ ማክሰኞ የምሽት ጥንክራችን ነው። በዕለቱ ለእናንተ አዳዲስ መረጃዎችን ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ መረጃዎችን በማሰባሰብ ተገኝተናል። ወደ ዝርዝሩ ከመግባታችን በፊት ዋና ዋናዎችን በቅድሚያ እናሰማችሁ። ህወሓት አቶ አንዳርጋቸው ጽጌን የበግ ለምድ የለበሰ ተኩላ ሲል ወነጀለ። ጽምዶ የሚል ስያሜ በኤርትራ መንግስት ፊት አውራሪነት የሚከናወነውን ፖለቲካዊና ወታደራዊ እንቅስቃሴ ላይ ንቁ ተሳትፎ በማድረግ ላይ የሚገኙት አቶ አንዳርጋቸው ጽጌ ሰሞኑን የሰጡት አወዛጋቢ አስተያየት ህወሓትን አስቆጣ። መረጃው ዝርዝር አለው። የፕሪቶሪያ አደራዳሪው ኦሉሴጉን ኦባሳንጆ በትግራይ ክልል ድንገተኛ ጉብኝት ማድረጋቸው ተገልጿል። ፕሬዚዳንቱ ኦሉሴጉን ኦባሳንጆ ትናንት ሰኞ በትግራይ ክልል ድንገተኛ ጉብኝት ማድረጋቸው ህወሓት የሚመራው የክልሉ አስተዳደር አስታውቋል። መረጃውን የምንመለከተው ይሆናል። በምስራቅ ወለጋ በአብያተ ክርስቲያናትና በንጹሐን ምዕመናን ላይ ጥፋት መድረሱ ተገለጸ። ጥፋቱን ያደረሱ አካላት በህግ እንዲቀጡ አቤቱታ ቀርቧል። በዝርዝር የምንመለከተው ይሆናል። እስከ ጥንክራችን መጨረሻ ድረስ አብራችሁን ሁኑ። ህወሓት አቶ አንዳርጋቸው ጽጌን የበግ ለምድ የለበሰ ተኩላ ሲል ወነጀለ። ጽምዶ በሚል ስያሜ በኤርትራ መንግስት ፊት አውራሪነት የሚከናወነውን ፖለቲካዊና ወታደራዊ እንቅስቃሴ ላይ ንቁ ተሳትፎ በማድረግ ላይ የሚገኙት አቶ አንዳርጋቸው ጽጌ ሰሞኑን የሰጡት አወዛጋቢ አስተያየት ህወሓትን አስቆጣ። አቶ አንዳርጋቸው አንከር ከተባለ የበይነ መረብ ሚዲያ ጋር በነበራቸው ቃለ ምልልስ እንዳብራሩት ህወሓትና ፋኖ በኤርትራ መንግስት አሸማጋይነት እንደተቀራረቡ ገልጸው ተቀራርበው በተወያዩበት ወቅትም የፋኖ ኃይሎች ህወሓትን ምዕራብ ትግራይን እናስመልሳለን በሚል አካባቢውን በኃይል ለመቆጣጠር የምትሞክሩ ከሆነ ተቀባይነት የለውም ብለው እንደነገሯቸውና የህወሓት አመራሮችም በዚህ ሀሳብ ተስማምተው ወደ ጥምረቱ መምጣታቸውን ገልጸዋል። ይህ የአቶ አንዳርጋቸው መረጃ በማህበራዊ ሚዲያ መነጋገሪያ መሆኑን ተከትሎ የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ በማህበራዊ ትስስር ገጻቸው ጠንከር ያለ ምላሽ ሰጥተዋል። የበግ ለምድ የለበሱ ተኩላዎች ሴራ የሚል አገላለጽ ተጠቅመው ምላሻቸውን የሰጡት አቶ አማኑኤል ማብራሪያቸውን ሲቀጥሉ አንዳርጋቸው ጽጌ ከዚህ በፊት ከብልጽግና ጋር በመተባበር በትግራይ ህዝብ ላይ የፈጸመው ድርጊት ሳይበቃው አሁን ደግሞ ከስርዓቱ ጋር የተጣላ መስሎ በህዝባዊ ኃይሎች መካከል ስንጥቅ በመፍጠር ጽምዶን ለማፍረስ እየሰራ ነው ሲል ከሰዋል። አቶ አንዳርጋቸው ጽጌ ጽምዶን በይፋ በመቀላቀል ባለፉት ጥቂት ወራት በተለያዩ የጽምዶ መድረኮች ንቁ ተሳትፎ ሲያደርጉ በቆየታቸው ይታወሳል። የፕሪቶሪያ አደራዳሪው ኦሉሴጉን ኦባሳንጆ በትግራይ ክልል ድንገተኛ ጉብኝት ማድረጋቸው ተገለጸ። ፕሬዚዳንት ኦሉሴጉን ኦባሳንጆ ትናንት ሰኞ በትግራይ ድንገተኛ ጉብኝት ማድረጋቸውን ህወሓት የሚመራው የክልሉ አስተዳደር አስታወቀ። ህወሓት መሩ አስተዳደር ከፌዴራል መንግስት ጋር ውይይት ለመጀመር መሰረታዊና ቁልፍ ናቸው ያላቸውን ቅድመ ሁኔታዎች አስቀምጧል። ሰኞ ነሐሴ 18 2018 ዓ.ም በተደረገው የኦባሳንጆ ጉብኝት አስቀድሞ በመደበኛ መርሃ ግብርና በቀጠሮ የተያዘ እንዳልነበረ በህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው አስተዳደር ዛሬ ማክሰኞ ባወጣው መግለጫ አስታውቋል። በቀድሞው የናይጄሪያ ፕሬዝዳንትና በዶክተር ደብረጽዮን መካከል የተደረገው ውይይት በህወሓትና በፌዴራል መንግስት መካከል የተፈጠረውን ውጥረት ማርገብ ላይ ያተኮረ እንደነበር መግለጫው ያመላክታል። የህወሓት መሩ አስተዳደር ፕሬዝዳንት ዶክተር ደብረጽዮን ባለፈው ሰኔ ኦባሳንጆ ወደ መቀሌ በተጓዙበት ወቅት በተደረገው ውይይት መሰረት ትርጉም ያለው ክትትልና ቁጥጥር ባለመደረጉ ደስተኛ እንዳልሆኑ እንደገለጹላቸው ተጠቅሷል። ሁኔታው ወደ ከፋ ውጥረት ማምራቱንም አንስተዋል ተብሏል። ከዚህ ቀደም ከተደረገው የቀድሞ የናይጄሪያ ፕሬዝዳንት የትግራይ ክልል ጉብኝት በኋላ ነሐሴ ላይ የፌዴራልና የትግራይ ኃይሎች ሸረሪና በተባለ የሱዳን አዋሳኝ ስፍራ ግጭት ውስጥ ገብተው ነበር። በዚህ ወርም ትናንት ሰኞ ነሐሴ 18 ቀንን ጨምሮ በተለያዩ ጊዜያት ተደጋጋሚ የድሮን ጥቃቶች እንደተፈጸሙ የትግራይ ባለስልጣናት ተናግረዋል። የፌዴራል መንግስት ግጭቱንም ሆነ የድሮን ጥቃቶችን በተመለከተ እስካሁን በይፋ አስተያየት አልሰጠም። ይሁን እንጂ የህወሓት አመራሮች በሀገር ውስጥ ካሉ ታዋቂዎችና የውጭ አካላት ጋር ጽምዶ የተባለ ጥምረት እንደመሰረቱ በመግለጽ ከሷል። የህወሓት አመራሮች ባደረጓቸው ህዝባዊ ስብሰባዎች ላይ ፌዴራል መንግስትን ስለማስወገድ ያንጸባረቁት አቋም ውጥረቱን ያባባሰ ሆኗል። ህወሓት የሚመራው የትግራይ ክልል አስተዳደር ዛሬ ባወጣው መግለጫ የፌዴራል መንግስት በመሰረታዊ ጉዳዮች ላይ ተጨባጭና እውነተኛ ማሻሻያዎች አለማድረጉን በመጥቀስ ከሷል። ላለፉት 4 ዓመታት የታየውን የማይፈጸሙ ቃል ኪዳኖች ያሉበት እንዲሁም መሬት ላይ ሁኔታው ከመጥፎ ወደ ባሰ ነገር እየተለወጠ የሚሄድበትን አካሄድ እንደገና ለመድገም ምንም አይነት ፖለቲካዊ ፍላጎት እንደሌለው ገልጿል። ዶክተር ደብረጽዮን ከፌዴራል መንግስት ጋር ውይይት የሚጀምር ከሆነ መመለስ ስላለባቸው መሰረታዊና ቁልፍ ጉዳዮች ለኦባሳንጆ ገልጸዋል ተብሏል። ከቅድመ ሁኔታዎች መካከል የኢኮኖሚ ማዕቀብና እገዳ መነሳት እንዲሁም ወታደራዊ ከበባን ማቆምና የተፈጠረውን ውጥረት ማርገብ የሚሉት ይገኙበታል። የትግራይ ሉዓላዊነትን ግዛት ወደ ነበረበት መመለስ፣ የተፈናቃዮች ደህንነታቸውና ክብራቸው በተጠበቀ መንገድ መመለስ እንዲሁም የህወሓት ፖለቲካዊና ህጋዊ ማንነት መመለስም በቅድመ
በቅድመ ሁኔታነት ተቀምጠዋል። አስተዳደሩ ከፌዴራል መንግስት ጋር የሚደረግ ውይይት የጊዜ ገደብ የተቀመጠለት እንዲሁም ግፊት መፍጠር የሚችሉ ዋነኛ ዓለም አቀፍ አጋሮች የሚሳተፉበት መሆን እንዳለበት ገልጿል። መግለጫው የቀድሞው ፕሬዝዳንት ኦሉሴጉን ኦባሳንጆ ከፌዴራል መንግስት ጋር ተወያይቼ በሚቀጥሉት 1 እና 2 ሳምንት እመለሳለሁ ማለታቸውን ጠቅሷል። ወደ መቀሌ የተጓዙት የፕሪቶሪያ ስምምነት አደራዳሪው ኦባሳንጆ ስለ ትግራይ ክልል ጉብኝታቸው በይፋ አስተያየት አልሰጡም። ይሁን እንጂ ኦባሳንጆ ወደ መቀሌ ከመጓዛቸው አስቀድሞ ቅዳሜ ዕለት በአዲስ አበባ ከተማ በተካሄደው በሀገራዊ ምክክር ጉባኤ የመዝጊያ ስነስርዓት ላይ ተገኝተው ንግግር አድርገዋል። ግጭትና ጦርነቶች፣ አመፅና የደህንነት እጦት በሙሉ በቃል ሊባሉ እንደሚገባቸው ተናግረዋል። ኦባሳንጆ በግንቦት መጀመሪያ የአፍሪካ ህብረት በአፍሪካ ቀንድ ሰላምና መረጋጋት ለማምጣት የሚያደርገውን ጥረት እንዲደግፉ በህብረቱ ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ መሾማቸው ይታወሳል። በፌዴራል መንግስቱና በትግራይ ኃይሎች መካከል የተካሄደው ደም አፋሳሽ ጦርነት ያስቆመው የፕሪቶሪያው ስምምነት ካሸማገሉት መካከል ኦሉሴጉን ኦባሳንጆ አንዱ ናቸው። ሁለቱም ወገኖች አንዳቸው ሌላኛቸውን ስምምነቱን ባለማክበርና በመጣስ እየተካሰሱ የቆዩ ሲሆን ከወራት በፊት ደግሞ የህወሓት መሪዎች በስምምነቱ የተመሰረተውን የክልሉን ጊዜያዊ አስተዳደር አስወግደው ከተቆጣጠሩ በኋላ ውጥረቱ ተባብሶ ወደ ግጭት ሊገባ ይችላል የሚል ስጋት ተፈጥሯል። በምስራቅ ወለጋ በአብያተ ክርስቲያናትና በንጹሃን ምዕመናን ላይ ጥፋት መድረሱ ተገለጸ። ጥፋቱን ያደረሱ አካላት በህግ እንዲጠየቁ አቤቱታ ቀረበ። በምስራቅ ወለጋ ዞን በሚገኙ ልዩ ልዩ አካባቢዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብያተ ክርስቲያናት ላይ የቃጠሎና የውድመት አደጋ መድረሱ እንዲሁም በቅዱሳት መካናቱ ዙሪያ ተጠልለው የነበሩ ንጹሃን ምዕመናንን መገደላቸውን በመግለጽ የአካባቢው ተበዳይ ህዝብ ለቤተ ክርስቲያኗ የበላይነት አመራሮች አስቸኳይ የአቤቱታ ደብዳቤ ያቀረበ። ከአካባቢው ምዕመናን የተላከው ደብዳቤ እንደሚያስረዳው በጎትን ዙሪያ የሚገኙ አብያተ ክርስቲያናት አንደዴ ማርያም፣ መንደር 3 ጊዮርጊስና ሊሚ ተክለ ሃይማኖት አብያተ ክርስቲያናት ላይ የቃጠሎና የውድመት ጥቃት ተፈጽሟል። ከዚህም በተጨማሪ በቤተ ክርስቲያኒቱ ዙሪያ ለመጠለል የሄዱ ንጹሃን ዜጎች ህይወት ማለፉን የአካባቢው ነዋሪዎች ገልጸዋል። ምዕመናኑ ለቅዱስ ሲኖዶስና ለቤተ ክርስቲያኗ የበላይ አመራሮች ባስተላለፉት መልእክት ቤተ ክርስቲያን የጸሎት የምህረትና የመጠለያ ስፍራ በመሆኗ ለማንኛውም የፖለቲካ ወገን ሳትወግን የህይወትን ቅዱስነት በመጠበቅ በግልጽ ድምፅ እንድትሆን ጠይቀዋል። በቀረበው አቤቱታ ላይ ከተካተቱት ዋና ዋና ጥያቄዎች መካከል በደረሰው የቤተ ክርስቲያን ቃጠሎና የሰው ህይወት ማለፍ ላይ ገለልተኛ ምርመራ ተካሂዶ ጥፋተኞች በህግ እንዲጠየቁ፣ ደህንነትና ጥበቃ፣ በቅዱሳን መካናት ዙሪያ የሚጠለሉ ምዕመናን ደህንነት እንዲያረጋግጥና የተጎዱ አብያተ ክርስቲያናት እንዲታደሱ፣ ሰብአዊና መንፈሳዊ ድጋፍ ለተጎዱ ቤተሰቦችና ምዕመናን አስፈላጊው ሰብአዊና መንፈሳዊ ድጋፍ እንዲደረግ የሚሉት ይገኙበታል። የአካባቢው ምዕመናን ጥያቄያቸው ፍትህ፣ ሰላም፣ የእምነት ነጻነት እንዲከበር እንጂ በየትኛውም አካል ላይ ጉዳት እንዲደርስ እንዳልሆነ በመግለጽ እናት ቤተ ክርስቲያን በዚህ አስቸጋሪ ወቅት ከህዝቧ ጎን በመቆም የሰላም የፍትህ ድምፅ እንድትሆን ጥሪያቸውን አስተላልፈዋል። በደቡብ ሱዳን ጆንግሌ ግዛት ፓጁት በተባለ ራቅ ያለ ስፍራ ሰኞ ዕለት ማንነታቸው ያልታወቁ ታጣቂዎች በተባበሩት መንግስታት ድርጅት ተመድ አጀብ ላይ በከፈቱት ድንገተኛ ጥቃት 2 የሰላም አስከባሪዎች መገደላቸውን ድርጅቱ አስታወቀ። የተመድ ቃል አቀባይ ስቴፋን ዱጃሪክ እንዳረጋገጡት በጥቃቱ ህይወታቸውን ያጡት 2 የሰላም አስከባሪዎች ኢትዮጵያውያን ናቸው። በዚህ አሳዛኝ ክስተት ሌሎች 3 ኢትዮጵያውያን የሰላም አስከባሪዎችን ጨምሮ 2 የደቡብ ሱዳን ፖሊስ አባላትና 2 የሲቪል ሰራተኞች በጥቅሉ 7 ሰዎች መቁሰላቸው ታውቋል። በደቡብ ሱዳን የተመድ ልዑክ አካባቢውን ለማረጋጋትና አስቸኳይ ምላሽ ለመስጠት ፈጣን ግብረ ኃይል ማሰማራቱን አስታውቋል። የልዑኩ ኃላፊ አኒታ ኪኪ ጊቤሆ በደቡብ ሱዳን ሰላምን ለማስፈን በሚሰሩ አባላት ላይ ያነጣጠረውን ይህን ገዳይ ጥቃት ተቀባይነት የሌለው ሲል አውግዘውታል። ጥቃቱን የፈጸመው አካል ማንነት እስካሁን የታወቀ ነገር የለም። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ድርጊቱን በጽኑ በማውገዝ በአጥፊዎች ላይ አስቸኳይ ምርመራ ተደርጎ ለህግ እንዲቀርቡ ጠይቀዋል። ቃል አቀባዩ ስቴፋን ዱጃሪክ በበኩላቸው በዓለም አቀፍ ህግ መሰረት በሰላም አስከባሪዎች ላይ የሚሰነዘረው ጥቃት እንደ ጦር ወንጀል ሊቆጠር እንደሚችል አስገንዝበው ከጥር ወር ጀምሮ በታጣቂዎች የተገደሉ የሰላም አስከባሪዎች ቁጥር 9 መድረሱን አመላክተዋል። ምንም እንኳን በደቡብ ሱዳን የእርስ በርስ ግጭትና ሁከት በስፋት የሚታይ ቢሆንም በሰላም አስከባሪዎች ላይ የሚፈጸመው ጥቃት ግን እምብዛም ያልተለመደ ነው። ይህ ጥቃት የተፈጸመው የመንግስት ወታደሮች በክህደትና በሌሎች ወንጀሎች ተከሰው ካለፈው ዓመት ጀምሮ ከምክትል ፕሬዝዳንትነት ስልጣናቸው ከታገዱት ከታዋቂው መሪ
ሪክ ማቻር ታማኝ ታጣቂዎች ጋር ውጊያ እያካሄዱ ባሉበት ወቅት ነው። እንደ አውሮፓውያን አቆጣጠር በ2018 በፕሬዝዳንት ሳልቫኪርና በቁም እስር ላይ በሚገኙት ሪክ ማቻር መካከል ተደርሶ የነበረው የሰላም ስምምነት መፍረሱን ተከትሎ አገሪቱ ወደ ለየለት የእርስ በርስ ጦርነት ልታመራ ትችላለች የሚል ከፍተኛ ስጋት ፈጥሯል። አሜሪካን ጨምሮ ዓለም አቀፍ ማህበረሰብ ሁለቱ ወገኖች ወደ ፖለቲካ ውይይት እንዲመለሱና የሰላም ስምምነቱን እንዲታደጉ ጥሪያቸውን እያቀረቡ ይገኛሉ። ውድ የብሌን ሚዲያ ቤተሰቦች ለዛሬ ይዘንላችሁ የመጣነው መረጃ ይሄ ነበረ። በቀጣይ በሌላ መረጃ እስከምንገናኝ ድረስ ደህና ቆዩልኝ።